ከጊዜ ወዲህ ትዳሬን ጠላሁ፣ የትዳር አጋሬን ባህሪም መቋቋም አልቻልኩም ይላል አንድ ሰው ስለ ትዳር አጋሩ ሲያወራ። እንግዲህ ምን አለ? ከቅርብ ጊዜ ወዲህ መነጫነጭ ነው፣ የት ገባህ ነው፣ የት ወጣህ ነው፣ አመሸህ ነው፣ በጊዜ አገባም ወይ ነው፣ ንዝንዝ ታደርገኛለች አለ። በዚህም የተነሳ ቤቴን ጠላሁ። ገና ለገና ወደ ቤት ስመጣ የእሷ ጭቅጭቅ ነው ትዝ የሚለኝ። እንግዲህ እንደዚህ እያለን እየኖርን እንግዲህ ነገሩ ከአቅሜ በላይ ሆነ አለ። ራሴን ነው ወገቤን ነው በቃ እንግዲህ ይሄ መነጫነጯ ይሄ እንግዲህ ከቅርብ ጊዜ ወዲህ ያመጣችው ባህሪ ነው። ሰውነቷንም እንደዚህ እንግዲህ እቀያየረው፣ የምትከሳው የምትጠቁረው እያልኩኝ እኔም በንዴት እንግዲህ ውጭ ማየት ጀመርኩ። ያንግ የሆኑ ፍረሽ የሆኑ ልጆችን ዴት ማድረግ ጀመርኩ። በዚህም ሆድና ጀርባ ሆነን የባሳለ አልጋ ከለየንማ ቆይተናል። ይህ በእንዲህ እንዳለ እንግዲህ ለምንድን ነው እንዲህ እየተሰቃየሁ የእሷን ጭቅጭቅ ቶለሬት እያደረግኩ የምኖረው ብዬ ዲቮርስ ወረቀት አዘጋጅቼ በቃ እንድንፋታ ለመጠየቅ ወረቀቱን ይዤ ስመጣ ነው ጉዴን ያወቅኩት፣ ጉዴን የሰማሁት ይለናል የዛሬ ባለታሪካችን። እንግዲህ እንደወትሮ የትዳር ህይወቱን ሲያወራ እንግዲህ ምን አለ? ዲቮርስ ፔፐሩን ይዤ በር ላይ ቆሜ ከጓደኛዋ ጋር ስልክ ታወራለች። ለባሌ የካንሰር በሽተኛ እንደሆንኩና ከ3 ወር በኋላ ልሞት እንደሆነ መንገር ፈራሁ። ብቻውን ጥየው ሊሄድ እንደሆነ ሳስብ ልቤ ራደ። ምን ይሻለኛል እያለች ታወራታለች አለ። ክው ብዬ ደንግጬ ለካ ሚስቴ ከቅርብ ጊዜ ወዲህ እንዲህ አይነት ባህሪ ያዳበረችው በጤናዋ አልነበረም ብዬ ያንን የዲቮርስ ወረቀት ቀዳድጄ ጥዬ ገብቼ ሚስቴን አቅፌ ተንሰቅስቄ ያለቀስኩ ሰምቻለሁ ብዬ እና እንዳለችውም 3 ወር ቆይታ ሞታ እንግዲህ ዛሬ ብቻዬን ያንን የዲቮርስ ወረቀት ያዘጋጀሁበትን ቀን ያንን እንግዲህ እሷን ኢግኖር አድርጌ ውጪ ያልኩበትን ቀን ቺት ያደረግኩበትን ቀን እየረገምኩ ዛሬ በሀዘን እገኛለሁ ብሎ ነው እንግዲህ የሀዘን ኮፍያ አድርጎ አቀርቅሮ ታሪኩን ሲያወራ እያለቀሰ የሰማሁት። ስለዚህ ወንዶች ስንነጫነጭ፣ ስንጠቁር፣ ስንከሳ በቅናት በንዴት ብቻ አለመሆኑን ቼክ አድርጉ። ጤናማ አተን ሊሆን ይችላል። ኢማጂን ወገቤን ትላለች አለ፣ አመመኝ ነው፣ ጎኔን ነው አለ። ይሄ እንግዲህ በቃ አጉል ቅናትሽ አጉል ንዴትሽ ያመጣብሽ ነው እያልኩ ኢግኖር ሰጣታለሁ አለ። ለካ ሚስቴ ታማ ነው። እንታመማለን፣ አየት አድርጉን ባሎች ፕሊዝ፣ ኢግኖር አታድርጉን። ጥላችሁን አትሂዱ፣ እቀፉን፣ አዳምጡን፣ ስሙን። የዛሬ መልእክቴ ነው። ውድድ ነው ማረጋችሁ ባይ